ሊቃውንተ ቤተ ክርስቲያን፣ ላይካነ ምስጢር ዲያቆናት፣ የቤተ ክርስቲያን ድምቀት የሆናችሁ አባቶቼ፣ እናቶቼ የወጣትነታችሁን ዘመን በእግዚአብሔር ፊት ለማስባረክ ካልባረከኝ አልለቅህም ብላችሁ ከእግዚአብሔር ጋር ትግል የገጠማችሁ ወጣቶች ወንድሞችና እህቶቼ እንዲሁም ጽድቅ የሚስማማችሁ በእግዚአብሔር ቤት ማደግን የመረጣችሁ ሕፃናት ሁላችንም ባከበረን ከኃጢአታችንን በደሙ ባነጻን ለአባቱና ለቤተ መቅደሱ አገልጋዮች እንድንሆን ባደረገን በተሰቀለልን በደማልን 6666 ጊዜ የእኛን ግርፋት በተገረፈልን እሱ ራቁቱን ሆኖ እኛን ባለበሰን በሞተው የሞት መድኃኒት በሆነው ባረገው በእግዚአብሔር ቀኝ በተቀመጠው አማላጅ ሳይሆን ፈራጅ በሆነው በእግዚአብሔር አብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ በሰላሙ ጌታ ስም ሰላም እላችኋለሁ። እንደምን አደራችሁ? እስቲ እጃችሁን ከአፋችሁ ላይ አውርዳችሁ ከአፋችሁ ላይ ነጠላችሁን ዝቅ አድርጋችሁ ይህን የተወደደውን ጌታ በሰላም ያሻገራችሁን ጌታ ይህን ቀንን ያሳየንን ጌታ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። አፋችንን ሞልተን እንድናመሰግነው እግዚአብሔር አንደበት ስለሰጠን ብቻ ክብርና ምስጋና ለስሙ ይሁን። ወገኖቼ መንቃት እየፈለጉ ያልነቁ ሰዎች አሉ። ወጥተን እንገባለን ብለው ያሰቡ ሰዎች በመንገድ ላይ ቀሩ አሉ። እቺ ዓለም የምትታመን ዓለም አይደለችም። ስለዚህ እግዚአብሔር ይመስገን ስንል እያመለክን ነው። በአምልኮ ደግሞ ቀልድ የለም። በአምልኮ አይዘበትምና ልማድ አይደለም። እግዚአብሔር ይመስገን ማለት ልማድ አይደለም። ስለዚህ እንደምን አደራችሁ? አምላካችን እግዚአብሔር እንድናመሰግነው ስለፈቀደልን ስሙ የተመሰገነ ይሁን። ጌታ ስለ ተስፋ ቃሉ አይዘገይም። ይህንን ቃል ከኔ ተቀብላችሁ እስቲ ሁላችሁም በሉ ጌታ በሉ። ይህንን ስም አጋንንት ብቻ አይጠሩትም። ይህንን ስም አጋንንት ብቻ አይወዱትም። ይህንን ስም አሕዛብ አይወዱትም። እኛ ግን እየወደድነው እንጠራዋለን። ጌታ በሉ። ስለ ተስፋ ቃሉ አይዘገይም። ስለምኑ ማን ምን አይልም አይዘገይም። በዚህ ቃል ላይ እግዚአብሔር በሰጠን ጊዜ እግዚአብሔር በወደደ ሰዓት በዚህ ቃል ውስጥ እንማራለን። የሚያስተምር እግዚአብሔር ነው። ሰው ቢናገር ያስቀይማል፣ ያስከፋል። እግዚአብሔር ሲናገር ይፈውሳል። እግዚአብሔር ሲናገር እንባን ያብሳል። እግዚአብሔር ሲናገር አልሆን ያለው ይሆናል። እግዚአብሔር ሲናገር ያልቀናው ይቀናል። እግዚአብሔር ሲናገር ለኛ የተባለው ክፉ ነገር ሁሉ ይለወጣል። ለእግዚአብሔር ሲናገር ለኛ የተበጠበጠው ክፉ መርዝ ጁስ ይሆንልናል። ክብርና ምስጋና ለተወደደው አምላካችን ለእግዚአብሔር ይሁን። ዛሬ ሁላችንም እንደምናውቀው ቀኑ ደብረ ዘይት ይባላል። ምን ይባላል? ደብረ ዘይት። ይህንን ቀን የሰየመው ቅዱስ ያሬድ ነው። ዛሬ 5ኛው ቀን ነው ወይም 5ኛው ዕለተ ሰንበት ነው። ቅዱስ ያሬድ የሰየመውን ነው። ሳምንት ምን እንደነበረ ተምራችኋል። ቅድም ዲያቆኑ ሲዘምር የሰማችሁት አለ። በመዝሙር 49 ቁጥር 3 ላይ እግዚአብሔር ሰጋደ ይመጽእ ወአምላከ ነሂ እያረምም እሳት ይነድድ ቅድሜሁ። እግዚአብሔር በግልጽ ይመጣል። ምን ይላል? ማን ይመጣል? እስቲ እግዚአብሔር በሉ። በግልጽ ይመጣል፣ በፊቱም እሳት ይነዳል። ወአምላከ ነሂ እያረምም የዛን ጊዜ አምላካችን ዝም አይልም ይላል ነቢየ እግዚአብሔር ቅዱስ ዳዊት። ይህንን ነቢየ እግዚአብሔር ሲዘምር ቅድመ ልደተ ክርስቶስ ነው የዘመረው። አያይዞ ነው የተናገረው። የመጀመሪያው ቀዳማዊ ምጽአቱ
ከእመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋህዶ ከብሮ በአጭር ቁመት በጠባብ ደረት ተወስኖ እንደሚመጣ ዓለምን እንደሚያድን ሰዎችን ከጨለማ ወደሚደነቅ ብርሃን ከኃጢአት ወደ ጽድቅ ከሞት ወደ ሕይወት እንደሚያመጣ ነው የእግዚአብሔር ቅዱስ ዳዊት ተናገረ። ያ ተፈጸመ። መጣ፣ ጌታችን ወረደ፣ ተሰቀለ፣ ሞተ፣ ሞትን ድል አድርጎ ተነሳ፣ አረገ፣ ሄደ። በእግዚአብሔር አብ ቀኝ ከአባቱ ጋር እኩል ሆኖ ሊፈርድ ኢየሱስ ክርስቶስ በዙፋኑ ተቀመጠ። አሁን የምንነጋገረው ያን ጊዜ ሲሄድ እንደዚሁ አይደለም የሄደው። ተሰናብቶ ሲሄድ ዝም ብሎ አይደለም የሄደው። አሁን ስፍራ ላዘጋጅላችሁ እሄዳለሁ አለ። አሁን ስፍራ አዘጋጅቶልናል። እዛ ስፍራ ውስጥ እርሱ ባዘጋጀልን ስፍራ እንገባለን አንገባም ነው ጥያቄው። ወደዛ እንድንገባ መድኃኔዓለም ሁላችንም ይርዳል። አሁን ደብረ ዘይት ይባላል ዛሬ። ትርጉሙ የወይራ መብቀያ፣ የወይራ ዘይት ማለት ነው። የወይራ ዘይት ማለት ነው የወይራ ዛፍ የሞላበት ማለት ነው። ትርጉሙ ይሄ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ካስተማረ በኋላ ከደከመ በኋላ ከ5000 እስከ 7000 ሰዎችን ካስተማረ በኋላ ከ5 እስከ 7 ገበያ የሚደርሱ ሕዝቦችን ካስተማረ በኋላ ብዙ ጊዜ ለአዳር የሚመርጠው ደብረ ዘይትን ነበረ። ማንን ነበር? ደብረ ዘይትን። የሚወደድ ስፍራ በጌቴሴማኒ አካባቢ፣ በቤተፋጌ በቢታንያ አካባቢ የሚገኝ ታላቅ የሆነ ተራራ ነው ይህ ቦታ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ እንዲያስተምራቸው ደቀ መዛሙርቱ መጥተው ጠየቁት። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ተቀምጦ ሳለ ሕዝቡን ካሰናበተ በኋላ የማይደክመው ጌታ ተቀምጦ ሳለ ሕዝቡን ካሰናበተ በኋላ ለብቻቸው መጥተው ጌታ ሆይ አሉት፣ አሁን ያንተ መምጣት መቼ ነው? ስለዚህ ነገር መቼ ይሆናል? ንገረን። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ይህንን ታሪክ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምራችሁ እናንተ እስከ መጨረሻው ድረስ በቤታችሁ አንብቦ ዋና ዋና ጉዳዮችን ብቻ እናነሳለን። አሁን ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መምጣቱ እርግጠኞች ናቸው። ዳግም እንደሚመጣ ያውቃሉ። የማያውቁት ምልክቱን ነው። የማያውቁት ቀኑን ነው። የማያውቁት መቼ ነው የሚለውን ነው። ወገኖቼ ከዚህ ውስጥ አንድ ነገር እንማራለን። ጌታ ይመጣል ወይስ አይመጣም? እርግጠኛ ሆኖ ጌታ ይመጣል አይመጣም? ማን ነገረን? መጽሐፍ ነገረን። ማን ነገረን? ራሱ ጌታችን የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ ነገረን። አሁን እነሱ እረፍት ተነስቷቸዋል። የመምጣቱ ነገር እረፍት ተነስቷቸዋል። ጥያቄያቸው ምልክቱን ምን እንደሆነ ዕለቱ ምን እንደሆነ ጠየቁት። ጌታችን ለዚህ ጥያቄ መልስ አለው። መልሱ ስለዚያች ቀንና ሰዓት ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ልበሉ፣ መላእክት አያውቁም። የሰው ልጅም የተባለ አዳም ወይም እኛ የአዳም ልጆች ማንም ሰው ይህንን ቀን አያውቅም። ነገር ግን ይህንን ባታውቁ ግን ምልክቶቹን ግን እነግራችኋለሁ አለ ጌታ። አሁንም ለእኛ ለክርስቲያኖች መቼ እንደሚመጣ ዕለቱ መቼ እንደሆነ የሚያስፈልገው ጉዳይ አይደለም። ይህ ለእኛ ጉዳያችን አይደለም። ትልቁ ነገር ይመጣል ብሎ አምኖ በንስሐ ሆኖ የክርስቶስ ሥጋና ደም ተቀብሎ ተዘጋጅቶ መኖር ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ድልዋኒክሙ ንበሯል። ነገሮችን ከተናገረ በኋላ ከጨረሰ በኋላ መጨረሻ ላይ ተዘጋጅታችሁ ኑሩ አለ። ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ።
እንድንዘጋጅ መድኃኒዓለም ሁላችንም ይርዳል። ሰው ለብዙ ነገር ይዘጋጃል። ለኃጢአት የሚዘጋጁ ሰዎች አሉ። ለኃጢአት ቀጠሮ የሚይዙ ሰዎች አሉ። ሰው ላይ ለማደን ቀጠሮ የሚይዙ ሰዎች አሉ። ሰውን ለመግደል ቀጠሮ ይዘው ምቹ ጊዜ ፈልገው የሚገርሙ ሰዎች አሉ። እንደ ይሁዳ አይነት ሰዎች ምቹ ጊዜ የሚፈልጉ። ይሁዳ ጌታን አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበር። ምቹ ጊዜ ለኃጢአት አባቱን ጌታውን አሳልፎ ለመስጠት ዝግጅት ያደርግ ነበር። ሰዎች ለመዝናናት ዝግጅት ያደርጋሉ። ከሀገር ወጥተው ሀገር ለማየት ዝግጅት ያደርጋሉ። ክርስቲያናዊ ዝግጅት ግን በምክረ ካህን መኖር፣ በንስሐ መኖር፣ ራስን ለካህን ሁል ጊዜ ማሳየት፣ በንስሐ ወደ ክርስቶስ ሥጋና ደም ለመምጣት ተዘጋጅቶ መኖር፣ እሱን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው። ምልክቶቹ ግን አልደበቀም ጌታ። እነግራችኋለሁ አለ። ምልክቶቹ ሐሰተኞች ክርስቶሶች በስሜ ይነሳሉ፣ ክርስቶስ ሳይሆኑ ክርስቶስ ነኝ ብለው ይነሳሉ። ልብ በሉ። በዘመናችንም እንዲህ አይነት ሰዎች አሉ። እኔ ክርስቶስ ነኝ ብለው የተነሱ ሰዎች ከዚህ በፊትም ነበሩ። አሁንማ በዚህ ዘመን በክርስቶስ ላይ መቀለድ፣ በጌታ ላይ መቀለድ ትውልዱ አብዝቶታል። ከኢየሱስ ጋር በስልክ ተገናኝቼ መጣሁ የሚሉ ቀልደኞች በዝተዋል። ከኢየሱስ ጋር ፎቶ ተነሳው እያሉ የሚቀልዱ ዋዘኞች በዝተዋል። የኔ እጅ ከኢየሱስ እጅ ጋር ተጨባብጧልና የእጄን ዕጣን ጠጡ የሚሉ ሰዎች በዝተዋል። እግዚአብሔር ከዚህ ይጠብቃል። የአውሬው ልጆች፣ የዚህ 666 ልጆች። ለዚህ ነው እነዚህ አለማማጆች ናቸው። ክርስቶስ እስኪመጣ ድረስ በሐሰተኝነት የሚያለማምዱ ክፉ ሰዎች። ስለዚህ ብዙዎች እኔ ክርስቶስ ነኝ በማለት ይመጣሉ፣ ብዙዎችን ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም በዚህ አለ ቢሏችሁ አትመኑ። ምን አትመኑ? አትመኑ። ክርስቲያን እንደ ስሙ ነው። ሁሉን የሚቀበል ሳይሆን የሚመረምር ነው ክርስቲያን። ሁሉን መርምሩ ተብሏል። ክርስቲያን በእምነት መነጽር ሁሉን የሚመረምር ነው። ክርስቲያን መጠራጠር የሌለበት የሥላሴ ጉዳይ ብቻ ነው መጠራጠር የሌለበት። ከዚህ በፊትም እንደዚሁ እኔ ክርስቶስ ነኝ እያሉ የመጡ ሰዎች ነበሩ። ሌላው ትልቁና ዋናው ደግሞ ምልክቱ የጦርንም ወሬ የተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። በእያንዳንዱ ጉዳይ ላይ ራሳችሁን ጠብቁ እንጂ አትደንግጡ። ትልቁና ዋነኛው ጉዳይ ምንም ነገር ሊፈጠር ይችላል። አሁንም በዓለም ላይ የምንሰማው ነገር መልካም ነገር አይደለም። የምሕረት ዘመን ያድርግልን እንጂ እግዚአብሔር የተቆጣበት ዘመን ይመስላል ይሄ ዘመን። እግዚአብሔር ያዘነብን ይመስላል ይሄ ዘመን። ሩሲያና ዩክሬን ሁለቱም ኦርቶዶክሶች ናቸው፣ ሁለቱም ክርስቲያኖች ናቸው። ነገር ግን ይገዳደላሉ። መንግስት በመንግስት ላይ ይነሳል። ይሄ ነው። አሜሪካ ከሌላው ከኢራን ጋር፣ ኢራን ከእስራኤል፣ እስራኤል ከዛ። አሁን በዓለም ላይ የሚሰማው ደም ብቻ ነው። በዓለም ላይ
የሚሰማው ሞት ብቻ ነው። በዓለም ላይ ዓለም በሙሉ ምድሪቱ በሙሉ አኬልዳማ ሆናለች። የደም መሬት ሆናለች ምድሪቱ። ምድሪቷን መድኃኒዓለም ይቀድስ። ኧረ አሜን በሉ። ኧረ መድኃኒዓለም ምድሪቷን ያንጻ። የደም መሬት ሆናለች ምድሪቱ። የክርስቶስ ደም የፈሰሰባት ኢየሩሳሌም የደም መሬት ሆናለች። የብዙ አባቶች ጸሎት ያለባት ኢትዮጵያ የመገዳደል የጦርነት ወንድም ወንድሙን የሚገልባት ሀገር ሆናለች። ኦርቶዶክሱ ኦርቶዶክሱን የሚገልበት ዘመን፣ ክርስቲያኑ ክርስቲያኑን የሚገልበት ዘመን፣ በሰዎች ቁማር የሰዎች ሕይወት የሚጠፋበት ዘመን የእኛ ዘመን። አዲስ አበባ ሰላም ስለሆነ ሰላም ያለን መስሎናል። ዳሩ ተፈቷል። ዳሩ መገዳደል አለ። ዳሩ ጦርነት ነው። አሁንም መሰደድ አለ። አሁንም መንገላታት አለ። ይህ ሁሉ ከምን የተነሳ ነው ሲባል ራሳችንን ለእግዚአብሔር ካለመስጠትና ለእግዚአብሔር ካለመታመን የተነሳ አምልኳችን በልማድ የተሞላ አምልኳችን ለታይታ የሆነ ወንጌል ለመስማት ጊዜ የሌላቸው ሰዎች የጦርነትን ወሬ ለመስማት ቢቢሲ ለመስማት ሲኤንኤን ለመስማት አልጀዚራ ለመስማት ጆሮአቸው የሚበረታላቸው ፊልም ለማየት ጆሮአቸው የሚከፈትላቸው እንቅልፋቸው የሚጠፋ ወንጌል ሲባል የሚያንቀላፉ ወንጌል ሲባል የሚወጡ ሰዎች አሉ። መንገድ ላይ የምታዩዋቸው አሁን የወጡት ሰዎች የምታዩዋቸው ለቁም ነገር አይደለም የሚወጡት። ሳር ሳያልቅ ጉዝጓዝ ገዝተው ወደ ቤታቸው ለመሄድ ነው። አንዳንዶቹ ደግሞ ጀበና ገዝተው ለመሄድ ነው። እባካችሁ ወደ ቤተ ክርስቲያን ስትመጡ ቁሳዊ ነገር አስባችሁ አትምጡ። ስጋዊና ደማዊ ነገር አስባችሁ አትምጡ። ምድራዊ ነገር አስባችሁ አትምጡ። ይህ ነው ለምድራችን መቀደስ ችግር የሆነው። ኢትዮጵያ ሀገር እግዚአብሔር ትባላለች፣ ሕዝቡ ሕዝበ እግዚአብሔር ይባላል። አሁን ግን ነው ጦርነት የለም። ኢትዮጵያ አንደባለቅ እንጂ ጦርነት የለም። ማን ይፍታው? አሜሪካ ትፍታው? የኢትዮጵያን ጉዳይ ለእግዚአብሔር አደራ መስጠት ይሻላል። የኢትዮጵያን ጉዳይ ለጻድቁ አቡነ ገብረ መንፈስ ቅዱስ እባክዎትን የቃል ኪዳን ሀገር ናት ኢትዮጵያ ጠብቋት ብለን ለጻድቁ እንስጥ። የኢትዮጵያን ችግር የዓለምን ጉዳይ የሚፈታው ብቸኛው መፍትሄ በሰማይ በምድርም እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። ሌላው ረሃብ ይሆናል። ረሃብ ቸነፈር ይሆናል። ይህንንም እያስተናገድን ነው። አሁን በልተው ጠግበው ከሚያድሩ ሰዎች ይልቅ ቁጥራቸው የሚበዛው የማይበሉ ሰዎች ይበዛሉ። የተጠሙ ሰዎች ይበዛሉ። የታረዙ ሰዎች ይበላሉ። በሚሊዮን የሚቆጠሩ ሰዎች አሁንም ረሃብ ላይ ናቸው። ችግሩ ያለው ማን ጋር ነው? እግዚአብሔር ጋር አይደለም። ቅድም በቅዳሴው ላይ ሰምታችኋል። ትልቁ ነገር እግዚአብሔር እኛን የሚጠይቀን ወደ እኔ ኑ የሚል ቋንቋ የሚያሰማበትና አላውቃችሁም እናንተ ርጉማን የሚልበትን ቃል ሰምተናል። አማ ያቀውም አባገ አበየማኑ ዋጣሌ በጸጋሙ። ጥሩ የሆኑ በጎቹን በቀኝ ያቆማቸዋል፣ ፍየሎችን ደግሞ በግራ ያቆማቸዋል። በፍየሎች የተመሰሉ ኃጥአን ናቸው። እነዛ ብቻቸውን የሚበሉ፣ እነዛ ብቻቸውን የሚጠጡ፣ እነዛ ብቻቸውን የሚበሉ የሚጠቅሙ፣ ነውራቸውን መሸፈን የሚፈልጉ፣ ነውራቸውን ቢፈልጉ እንኳን መሸፈን የማይችሉ እነዛ በጎች የተባሉት ደግሞ ምዕመናን ናቸው። በጎች የተባሉ ምዕመናን ናቸው። እረኛቸውን የሚያውቁ በጎች። በጎችም ሲባል ዝም ብሎ በጎች ብቻ አይደሉም። እረኛቸውን የሚያውቁ በጎች፣ አባታቸውን የሚያውቁ በጎች፣ ካህናቸውን የሚያውቁ በጎች፣ እረኛ ያላቸው በጎች ናቸው።
የእረኛቸው ድምፅ የሚሰሙ በጎች። እነዚህ ደግሞ ሰው ሲታረስ ደስ የማይላቸው የሚያለብሱ፣ ሰው ሲራብ ደስ የማይላቸው የሚያበሉ፣ ሰው ሲጠማ ደስ የማይላቸው የሚያጠጡ፣ እኔ ልብላ ብቻ የማይሉ፣ እኔ ብቻ ይመርብኝ የማይሉ እነሱን እናንተ የአባቴ ብሩካን ወደ እኔ ኑ ይላቸዋል፣ በቀኙ ያቆማቸዋል። ብሩካን ለመባል መድኃኒዓለም ሁላችንም ያብቃል። አንድ ነገር ልንገራችሁ፣ እግዚአብሔር ማንም ሰው ወደ ሲኦል እንዲገባ ፍላጎቱ አይደለም። ሰምታችሁና እግዚአብሔር ለእኛ ያዘጋጀልን ስፍራ ገነትን መንግሥተ ሰማያትን ነው። ሲኦልን ያዘጋጀው እግዚአብሔር ለሰይጣንና ለሰራዊቱ ብቻ ነው። ለዚህ ነው አቅረብኩ ለከ እሳተ ወማየ ተይዴካ በዘፈቀድከ፣ እነሆ እሳትንና ውሃን በፊት ለፊት አቅርቤልሃለሁ፣ እጅን ወደ መረጥከው ክተት። ውሃ የተባለ ገነት ነው። እሳት የተባለ በቁሙ ሲኦል ነው። ስለዚህ ወገኖቼ አሁን ከእግዚአብሔር ጋር የምንኖር ከሆነ መጨረሻችን ገነት ነው። እመኑ። አሁን ከእግዚአብሔር ጋር የማንኖር ከሆነ መጨረሻችን እንደዛው ነው የሚሆነው። ስለዚህ መድኃኒዓለም የሁላችንን መጨረሻ ያሳምርልን። አሁን ኢትዮጵያ ላይ ረሃብ አለ። ኢትዮጵያ ላይ ረሃብ የሆነው በአየር መዛባት እንኳ አይደለም። እግዚአብሔር በጋውን በትክክል በጋ የሚያደርግባት ሀገር፣ ክረምቱን ክረምት የሚያደርግባት ሀገር፣ በፀሐዩ ጊዜ ፀሐይ የሚሆንባት ሀገር ብቸኛ ሀገር ኢትዮጵያ ናት። አሁን ችግሩ የእኛ የአየር መዛባት ሳይሆን የኢትዮጵያ የአየር መዛባት ሳይሆን የእኛ የአየር መዛባት ነው ችግሩ። የእኛ የጭንቅላት አስተሳሰብ የአስተሳሰባችን ችግር ነው የተዛባው። የእኛ አስተሳሰብ ላይ ነው ችግሩ ያለው። እሱ ጋር ያለው ችግሩ። አሁን ኢትዮጵያ ውስጥ የጠፋው ምግብ አይደለም። ኢትዮጵያ ውስጥ የጠፋው ፍቅር፣ ኢትዮጵያ ውስጥ የጠፋው ቅንነት። አሁን ኢትዮጵያ ውስጥ ብዙ ሰዎች ይሄ የለም የሚሉ ሲሉ ይሰማል። ኢትዮጵያ ውስጥ የሌለ ምንም ነገር የለም። ምንም ነገር የለም። ሁሉ ነገር አለ። ሁሉን ማግኘት እንዳንችል ግን የተዘጋ ነገር አለ። ያን የተዘጋውን ነገር መድኃኒዓለም ይክፈተው። ሌላው የምድር መንቀጥቀጥ፣ ማንም የማይሰማበት የምድር መናወጥ በልዩ ልዩ ስፍራ ይሆናል። አምስተኛ የክርስቲያኖች መከራ መብዛት። በዚያን ጊዜ አለ ጌታ፣ በዚያን ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገድሏችኋል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እንግዲህ መጠላት ከዓለም ይጠበቃል። መከራ መቀበል ከዓለም ይጠበቃል። መከራውን ዓለም ታመጣለች። ከኛ ደግሞ መከራውን መቀበል ይጠበቃል። ኢየሱስ ክርስቶስን በመከተላችን ብቻ ልንገደል እንችላለን። እርሱን በማመናችን ብቻ እንደ እስጢፋኖስ በድንጋይ ልንወገር እንችላለን። ከእውነት ጋር ስለቆምን ብቻ ዓለም ምራቋን ልትተፋብን ትችላለች። ኦርቶዶክስ ስለሆንን ብቻ፣ የተዋህዶ ልጆች ስለሆንን ብቻ፣ ማኅተብ አንገታችን ላይ ስላለ ብቻ ልንገደል እንችላለን። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት እስመ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ፣ ስላንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች እንቆጠራለን፣ ተቆጠርን። አታስታውሱም? እነዚያ በሊቢያ አድርገው ወደ አውሮፓ ሀገር እንሄዳለን ብለው ያሰቡ ልጆች ኦርቶዶክሳውያን ክርስቲያኖች ያልፍልናል ብለው ነገ ቤተሰባችንን እንጦራለን ብለው እንደጉማለን ብለው ባህር አቋርጠው በየብስ በውሃ በባህር ተጉዘው ሊቢያ ላይ ተይዘው ማኅተባችሁን በጥሱ ወይም ደግሞ አንገታችሁን እንበጥስ ሲሏቸው ማኅተባችንን ከምንበጥስ ኢየሱስን ከምንክድ አንገታችንን በጥስ ያሉ የዘመናችን ሰማዕታት። አሁንም ሰማዕትነቱ ቀጥሏል።
በተለያዩ የኢትዮጵያ የሀገራችን ክፍሎች ኦርቶዶክስ ስለሆኑ ብቻ ማተብ አንገታቸው ላይ ስላሉት ብቻ ሌሎቹን ይናገሩ፣ የሌሎችም ሃይማኖት ተከታዮችን ሊገደሉ ይችላሉ። እኛ ግን በምናውቀውና በተረዳነው ልክ ማተብ አንገታቸው ላይ ስላደረጉ ብቻ የተፈናቀሉ ሰዎች የሉ፣ አሁንም የተሰደዱ ሰዎች የሉ፣ አሁንም የሚገደሉ ሰዎች የሉ። ማኑ ነግሮናል? ጌታ የነገረን ነገሮች ሁሉ እየሆኑ ነው። ግን አንድ ነገር ብሎናል ጌታ እዚህ አሁን ለሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያን 8 ቁጥር 37 ላይ በዚህ ሁሉ ግን በወደደን በእርሱ ከአሸናፊው እንበልጣለን። ቃሉን በሉ፣ በወደደን በእርሱ ከአሸናፊዎች እንበልጣለን። ጉዳዩ የቁጥር ጉዳይ አይደለም፣ የጥራት ጉዳይ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንደነገርኳችሁ መምጣቱ እርግጠኛ ነው። እኛም ወገኖቼ ንስሐ ገብተን በኖህ ዘመን የነበሩ ሰዎች ቀልደኞች ነበሩ። ዘፍጥረት ምዕራፍ 6 ቁጥር 8 ላይ እግዚአብሔር ምድሪቱን ሊያጠፋ ወደ ንስሐ ሰዎች እንዲመለሱ በኖህ በኩል በአባታቸው በኩል መልእክት ሲተላለፍ የሚቀልዱ ሰዎች ነበሩ። 120 ዘመን አለን፣ 100ን እንበላበታለን፣ 100ን እንጠጣበታለን፣ እንጨፍርበታለን፣ ዳንኪራ እንረግጥበታለን፣ አሸሼ ገዳሜ እንልበታለን ብለው አሰቡ። ለንስሐ ራሳቸውን ማዘጋጀት አልቻሉ። ጌታ በጥፋት መጣባቸው፣ በመዓት መጣባቸው። የእሳት ዝናብ በላያቸው አወረደባቸው። መድኃኒዓለም ከዚህ ሰዎች አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የኖህ ዘመንን ሰዎች አስቧቸው ይላል። ተዘናግተዋል። እነሱ መጨረሻቸው ሞት፣ መጨረሻቸው ጥፋት ሆነ። እናንተም ሞት እንዳያገኛችሁ፣ ጥፋት እንዳያገኛችሁ በመዋደድ በፍቅረ ቢስ ተዋዳችሁ ኑሩ፣ ተዘጋጅታችሁ ኑሩ፣ ንስሐ ገብታችሁ ሥጋውን ደሙን ተቀብላችሁ ኑሩ ብሎናልና ተዘጋጅተን መንግሥቱን ለመውረስ የክርስቶስን ሥጋና ደም ተቀብለን አገራችንን ገነትን ለመውረስ አምላካችን እግዚአብሔር ሁላችን ይባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈለገው ጊዜ፣ በፈለገው ቀን፣ በፈለገው ዕለት ይመጣል። ነገር ግን እኛ ተዘጋጅተን እንድንኖር በነገረን መሰረት ተዘጋጅተን መኖር ያስፈልገናልና አምላካችን መድኃኒታችን ኢየሱስ ክርስቶስ ለኃጢአት ሳይሆን ለጽድቅ እንድንዘጋጅ መድኃኒዓለም ለሁላችንም የንስሐ ዘመን ይስጠን። ይቆየን። ስብሐት ለእግዚአብሔር።